ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ የአቤኒ ቤተሰቦች እኔ ሰላም ነኝ። እናንተ እንዴት ናችሁ? አውቃለሁ ትንሽ ያው እየጠፋው ነው፣ ግን ከዚህ በኋላ ቶሎ ቪዲዮ እለቅላችኋለሁ ማለት ነው። እና ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ይፈልጋለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። የነ ጃኒን የነ አማንን ቪዲዮ አብረን የምናየው ይሆናል። ጀስት ሪያክት እናደርጋለን ማለት ነው። እና ስለምንድነው ቡላና ክትፎ እየበሉ የሰሩትን ቪዲዮ ሪያክት አብረን እናደርጋለን። ይመቻችሁ። ሰብስክራይብ እያደረጋችሁ ወደ ቪዲዮ። እንዴት ናችሁ? ዛሬም በሌላ ያበደ ቪዲዮ ተመልሼላችኋለሁ። ዛሬ ጉዟችንን የምናደርገው ወደ አንድ የምግብ አዳራሽ ነው። ከማን ጋር ካላችሁ ከጃኒና ከአማኒ ጋር ምንድነው የሚለውን አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን ያሳዩ። ወደ ቪዲዮ ያዘው ጋይስ። እንግዲህ ከቤት ወተን ራይድ ውስጥ ገብተናል። አሚት ያለ ያዘው፣ እዚህ ጋር ጃኒ ያለ ያዘው። ጋይስ እንግዲህ እንዳልኳችሁ ለሶስት ነው ዛሬ የምንወጣው። አሪፍ የሆነ ቆይታ እንደሚኖራችሁ ተስፋ አረጋለሁ። እንዲሁም ደግሞ ሞክሬ የማላውቀውን ግን ደግሞ መሞከር የምፈልገውን ነገር ነው የምሞክረው። ከዚህ በፊት ሞክረህ ታውቃለህ? ለነገሩ ኦኬ አልሰሙም ማለት ነው። ጃኒና አማን አልሰሙም ማለት ነው። ጀስት እዛ ከደረሱ በኋላ ይነግራቸው ነው። እኔ ግን ቀድሜ ልንገራችሁ። አይ በቃ እናንተም ቢሆን ከቪዲዮ ታዩታላችሁ ማለት ነው። ለማንኛውም ኧረ ቪዲዮ እስኪ እዛው ስንደርስ አዘን የምናየው ነው የሚሆነው። ተነገርኩት። አማኒ እዚህ ጋር ትንሽ እንትን ሊድ ይችላል። ለማንኛውም አማኒን እዛው ካዘዝን በኋላ ሪአክሽኑ እንደው ምን ያለን እንደዛ ነው ያሰብኩት። ጋይስ ተመልሰናል። ወርቃ ቡና ደርሰናል። ኦኬ ምንድነው ንገረና ጋይስ። ቀጥታ አንገባና ማለት ነው ከተቀመጥን በኋላ እናዛለን። ቢመጣ ይሻል አለብዛ አማኒ አሁን ካሁኑ ፊት ከተቀመጥን በኋላ እናዛለን። ኦኬ አታውቅም ነው አያውቅም ነው። አሪፍ አይ ወዷል፣ እንደኔ ወዷል። አረ እኔ ደግሞ በህይወት ሞክሬው አላውቅም። እስኪ መሞከር አረ ያበደ ነው። አንተ ሞክረህ ማታውቀው መሞከር እወደዋለሁ። ሁለቱንም ወዳቸዋለሁ። ነገር ግን በአንድ ነው የሚመጡት። ሞክሬ አላውቅም እንደዛ። ለማንኛውም ውስጥ ነው ያለው አብረን ያለው። እሺ እንደነው እንትን አለ አይደል? ቡላ በክትፎ ቡላና ክትፎ አይ ነው ቡላና ክትፎ ሃው እንዴት ነው የሚበላው ጋይስ? ጀስት ቡላ እኔ ማቀው ያኛው ቡላ ይመስለኛል። ብቻ ቡላ ነው ያለው። ኦኬ ቡላ ስድብ አይደለ እንዴ ጋይስ? ኖ ምን ነበር ያለው? ቡላና ክትፎ እንዴት ይበላል? ያውም ሆቴል ላይ ነው ያለው። እስኪ ዝም ብለን እናያለን። ቡላ በክትፎ አሪፍ አማኒ ቡላ በክትፎ መልመድ አለብህ፣ መሞከር አለብህ። አሪፍ ለመሞከር ነው። አንድ ነው እንትን ካለ የሁለት ሰው አድርጉ። የሁለት ሰው ምን አረ የበሰለ ሰው ለብለብ እኔ ኮክ ውሃ ቀዝቃዛ ውሃ ግማሽ ለኔ ደግሞ አምቦ አምጣል። ያው መሞከር ቡላ አትወድም? ኧረ በእናትህ እንደ ቡላ ምግብ አለ እንዴ? ቡላ እኮ ማለት እኮ እግዚአብሔር የሚገርም ምግብ ነው። ቡላ የሆነ ደግሞ አታካብደው። እግዚአብሔር እኔ በጣም ያውቃል። ገዝቼ ነበር። ምን ልታረገው? ዱቄቱን ገዝቼ እያገነፈው እየበላሁ ነበር። አማኒ ገንፎ ይወዳል። ገንፎ እያገነፋው ጋይስ ምንድነው? እኔ አልገባኝም። ቡላ ነው ወይ ገንፎ ነው ጋይስ? ገንፎ አለ አውቀዋለሁ። ከዛ ደግሞ ቡላ አለ። ቡላ እንትን የሚለው አይደል እንዴ ጋይስ? እሺ ቆይ ቡላና ለማንኛውም እናያለን። እስኪ ደግሞ ቡላ ጄል ነው የሚመስለኝ ይላል። ጭራሽ ደግሞ ክትፎ ጋር ካልበሰለ ክትፎ ጋር አሁን ትንሽ ምን መሰለ ትንሽ እኔ ሊደብረኝ የሚችለው ቅቤ ከበዛበት ይደብረኛል። በጣም ቅቤ ከበዛበት ቅቤ ተንጣሎ ነው ይመጣል። ኖ እኔ እንደውም ቅቤ በዛ ካላለበት እግዚአብሔር ክትፎልን አይመቸኝም። በነገራችን ላይ እንዴት ነው እንዴት ክትፎ መጥቶል እንዴት ነው ቅቤ ከሌለ እኔ እንጃ። ብቻ እስኪ እናንተስ እንዴት ናችሁ? ክትፎ ላይ ቅቤ በዛ ሲል ነው ወይ አነስ ሲል ነው የሚመቻችሁ? እኔ በዛ ካላለ እንደውም አይመቸኝም። እስኪ ታቀለብ እንደዚሁ ለከታችን ይነቃነቃል ሼክ ሲያደርግ ከላክቱ
ፊልም ላይ ታውቃለህ ጄል ትሆናለች። ግን አማኒ መሞከር አለብህ። አሁን አማኒ ይኸውልህ እንትን አይወድም፣ ወተት አይወድም፣ የወተት ተዋጽኦች በጠቅላላ አይወድም። ግን አሁን ወተት እየለመደ ነው። ስለዚህ እነዚህ ነገሮችን አዎ ኧረ አማን ብዙ ነገር ነው የማይመቸው ጋይስ። ምን ማለት ነው ወተት? እኔ ምንም ወተት ይመቸኛል በነገራችን ላይ አይብ፣ ቅቤ፣ ወተት፣ እርጎ በቃ ወተት የተባለ በየትኛውም እንትን ይመቸኛል እኔ። እናንተስ ጋይስ? ምን ማለት ነው? አይብ አትወድም አንተ? እርጎ አትወድም? የሆነ ሰዓት አሪፍ ነው ያልከኝ ምኑ? ቀይ ወጥ ላይ እንትን እርጎ ተደፍቶ ያበደ አይደለም? ያበደ ነው ዛሬ አላቀለም አማኒ ወፍ አይበላም እና በጣም ነው እና እኔ ብቻዬን ነው የምበላው ዛሬ። ኧረ እበላለሁ ቅዳሜ ይቀወጣል። እንዴት ነው? መቼ በሆነ? አዎ ነገ ዛሬ ለካ ዓርብ ነው። ምን አለ ልጅ ሚካኤል አለው አንድ ኮንሰርት የምትወደው አርቲስት ልጅ ሚካኤል ይላል አዲስ ውስጥ ዘፈን ትንሽ ቤት ውስጥ በቦክሰር ታገነግዳለህ። ረጃኔ ግን እንደዚህ እንደሚለኝ አውቄ ነበር። እግዚአብሔር የሆነ ቲሸርት የለ ሱሪ የለ ያጠረቅመዋል ላጥላጥ አዋን ይዝጋል። ሰላም አፍተኖታ ምግቡ አይመጣም። እስኪ አምቧችን ቆየ መጣ። እኔ ራሱ ጓጓው ለመብላት አንተ ሽተው ቂቤው በጌታ ምንድነው? ቆይ ኖ አይደለም። ይሄ ቡላ ነው እንዴ? ገንፎ አይደለ ታዲያ? ቡላ እኮ እንዲህ ደረቅ አይደለ ይመስለኛል። እዚህ እኔ እንጃ ወደዛ አላወኩም። ብቻ ግን ወደዚህ ግን ቡላ ሲሆን ቡላ ነው ጋይስ። ቡላ ሲሆን እኮ እኔ ራሱ አልገባኝም። ግን እኔ የማውቀው ቡላ ይሄ እንትን ነው የሚበተነው የለም ይሄ ደረቁ ነው። ግን ጋይስ እዚህ ጋር ግን ክትፎ ደግሞ ምንድን ነው የምታክለው ጋይስ? እንዲህ እጥብ ብላ ኧረ ቅቤ ቤስት ነገር ነው። ግን ይሄ ገንፎ ባለው እግዚአብሔር ገንፎና ክትፎ ነው እንጂ ጃኒ ልምድ አለው። ውስጥ ገብቶ የሚጫወተው ነገር ነው። እኔ ራሱ ራቂ ነው ዋጥኩኝ ጋይስ። ግን ምን ኖ ጋይስ ከምንም የተመቸኝ ነው ማንኪያው ስፋቱ በቃ ጸዴ ነው። አባ ሞላ አድርገህ ነው እንጂ ዛሬ ሞላ አድርገው አራማሪያ በደም አንድ ላይ ብለው አነስ ነው እንዴ ጸዴ ነው። እግዚአብሔር ጸዴ ነው። ግን መሞከር አይከፋም። አንተ ቂቤው ግን እስማ ቅቤ ጸዴ ነገር ነው ጋይስ። ክትፎ ላይ ቅቤ ግድ ነው። ይሄ ነገር ዱለት እኮ አይደለም ያዘዝከው የሆነ ገንፎ ይላል ጋይስ። ክትፎ ነው ዱለት ነው ጠብ ብላ በጣም ይገርም እኮ ገንፎ ይላል። እኔም ብያለሁ ገንፎ ነው ሲጀምር። ያ ምን ይላል አለ ገንፎ ይላል ሲጀመር ገንፎ ነው እንጂ እንዴት ቡላ ሊሆን ይችላል ጋይስ? ቡላ ሌላ ገንፎ ሌላ። አላሽ ይጣፍጣል ጋይስ ብላ ግን በነገራችን ላይ ጋይስ ሞክሯል። አሪፍ ከሆነ ኮሜንት ላይ ይሞከር ሆነ ሞክሯል። አሪፍ ነገር ይመስለኛል። ሞክሯል። ትልቅ ነው ደግሞ ያነሳዋል ነው ማለት አማን እኮ የበላ ነው ታውላ እኮ ማለት ነው። ሰበ እንጀን የለም አማን ጣፍቶሻል። ግን በቃ ሺህ ምናምን ነው የምር ተመችቶሃል ብለህ በቃ እኔ ምግብ የሚያማርጥ ሰው ደስ አይለኝም። በነገራችን ላይ የተገኘው መብላት ነው እንጂ እንዲበላ ነው እንዲበላ ነው። በጣም እኮ የሚጠግነው የተሰበረ ሰው እንደውም ይሄ በጣም ይመከራል። ቡላ ውስጥ የሆነ አፍ ውስጥ ከገባው ሙሉ ተከስፎ ያበረ ነው። ክትፏ ግን አነሰች። ምን ብሎ
ያው እንዴ ምንድን ነው ያልካት? ቡላ በክትፎ ነው ክትፎ በቡላ ነው ስላ ጃኒ ይበላል ጋይስ። አረ እኔን እየጎመጀው ነው እንዴ ነው የሚባለው ጋይስ ይመስለኛል። ብቻ እንደዛ በጌታ ሰላም እንዴት ያለ ነገር ተናገር ወጣች። አይ ቅቤ ነው እሱ ወደ ታች ባዶ ስለሚሆን አይደለ? ነጭ ነው የሚሆነው አኳላ ካውባ አሪፍ ነው። ኧረ በጣም እሱ ቅቤ ይወዳል በጣም ወደ ታች ባዶ ስለሚሆን ቅቤ እጠጣለሁ እኔ ቅቤ እጠጣለሁ። ዋይ አማን ያሳይ የቅቤው ራሱ ጣሙ ተብቋል። በጣም የምፈልገው ዋው ጸዴ ነው። ዋው ደል ክትፎ ነው እንትን ያደረገው ክትፎ ባይኖር እኔ አልበላም። ኧረ በእናትህ ምን አደረኩ? በክትፎ ብላሽ ሁለታችሁ በክትፎ ብላ። እኔ ቡሎን ለኛ ተስቀረልን ነው ክትፎ ቡሎን በጣም ነው ግን አይደለም ሲጀመር እንትን ነው። አይ አይደለም ሲጀመር አልመጣለኝ ተካና አይደለም ገንፎ ነው ሲጀመር። በቃ ይሄ የእንትን ገንፎ ይሄ ምን ነበር የሚባለው? አንተ ወርታች ከቆጮ የሚወጣ የቡላ ገንፎ በጣም እኮ ቡላ ሳይሆን የምንድን ነው ከቆጮ የሚወጣው የቡላ ያዝ ገንፎ ነው እንጂ ቡላማ እንደ አይደለም ጋይስ። ክትፎ ይጨምሩበት ነው። ኧረ ካለጋ ዛራ አዛ ነው ክትፎ ግን አሁን ክትፎ ብታዝ በእንጀራ ላይ በጣም ክትፎ አስጨምረው ነው እንዴ ሩዋንዳ ነው ማለት ነው። እንደዚህ ይመጣልኝ አይ ኖ እንጂ መጀመሪያ ራውንድ 2 ጋይስ ሶስተኛ ክትፎ መጥቷል። አቤት ጸዴ ነው ግን እንደውም ትናንት የበላነው ምግብ አለ አይደል? ሆዳችን ደረቅ ያለውን ረጥብ ያደርገዋል። አለቀ ጋይስ ያን ይዛንጎስ አለቀ። ሁለተኛ ግን ጋይስ ሁለተኛ ግን ቪዲዮ አልሰራም። እግዚአብሔር ራበኝ እኮ ራበኝ እግዚአብሔር ሰራው ይሁን ሲበላችሁ ጃኒ ግን ተመችቷል። ግን ምንም አያደርግም አሁን ምንም አያደርግም አሁን ዋው ነው ጤናማ ነው። ቡላ እኮ አንተ ማሳት ነገርን እዚህ ተስማምተሃል። ስለዚህ ማስታወቂያ ያደረኩት ይስ አምቾ በልታችሁ ታውቃላችሁ? አምቾ ማለት ልክ እንደ ቡዳ ስር ነገር ነው እና እንደ ስኳር ድንች ነው። አላረኩ 4000 ብር ነው። 4000 ብር 4500 ቡላ ክትፎ ቢሆን እሺ ቡላ ማለት ነው ሊገስ ያመጣሉ ብላ ጭራሽ ቡላ እና ክትፎ እኮ ክትፎ 4000 ብር ጋይስ በዛ ክትፎ በልተ ያውም ከቡላ ጋር ቀላቅለ በልተ ከዛ ደግሞ እርጎ ከዛ ደግሞ በኢየሱስ እንደው ጭቆንትን በቆጮ ብታረግ ይሻላል ነበር። እቺ እንትና የበቆሎ ቂጣ ነች አይደል? የበቆሎ ቂጣ ነች ጋይስ። አለ በዛ ላይ አብርሃም እንደምታዩት እኔና ጃኒ የምንጠጣው እርጎ በሸክላ ወይም ደግሞ በጣባ መጥቶልናል። ወይ ፈጣሪ ወይ ጥም አድርገን እንጠጣለን። ጥገና ላይ የራሳችን ያስ ጃኒ እንትኑን አበላማ የኳሱ ቀን ኦኬ ወዳ አይ ቆይ እስቲ ቆይ አንተ ጉድ ነው ሆድ ነው ተጎድቻለሁ። ዛሬ የሚመሽለቅለቅ ቀን ነው መሰለኝ። አይ ተጎድቻለሁ። አልጋ ላይ ተኝቼ ነበር። ሰላሳ ላይ ነበር ባላዝሽ ነበር። እግዚአብሔር አጠፋው። ከልቡ አይደል እንዴ እርጉ
ይገርም ነው እግዚአብሔር ይለያል። እርጎ የሆነ ሰው ሲባል ሰምተህ ታውቃለህ? ምን ነው እንደዛ ነው የምትላቸው? አያኔ የበር እኔም ሳስበው ኦሪጂናል እርጎ እንደዚህ ሲገኝ እንደዚህ ይጠጣል። አይ የኔማ አረ ከሽሉ እኮ በጣም ምርጥ ነው። ቢጦን አገናኝተው አረ በቃኝ በእናትህ ምንድነው ጋይስ እንግዲህ በላን ጠጣም በጣም አሪፍ ነው ጋይስ የኔ ይመስላል ማለት ነው። ቀጣይ እንግዲህ በሌላ ቪዲዮ እመጣለሁ። ከተመቻችሁ ሼር ላይክ ኤንድ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ይመቻችሁ።